ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ የማሳያችሁ እንግዲህ ከባለፈው የቀጠለ ነው። በፓርት 3 ምን አይተን ነበረ? ስለ ስትሪንግ፣ ፔንዱለም እና ስፕሪንግ። ስለዚህ በዛሬው ደግሞ ለየት ያለ ኮንሴፕት ነው። ምክንያቱም እነዚህን 4 ነጥቦች በደንብ አድርጋችሁ መረዳት ስላለባችሁ ነው ይህን ቪዲዮ የሰራሁት ማለት ነው። ሶ እዚህ ጋር ቢ፣ ሲ እና ዲ ምን አይነት ኮንሴፕት ናቸው? በጣም ኬ ፖይንት ናቸው። ኦኬ ስለዚህ ይህንን ፎሎ ማድረግ አለባችሁ ማለት ነው። በደንብ መከታተል አለባችሁ። እዚህ ጋር ከፊገሩ እንጀምር ግልጽ እንዲሆን። ለምሳሌ ይሄ ስፕሪንግ አለ መጀመሪያ ኢንዲኬት ተደርጓል በእንትኑ ኤክስ ኢኳልስ ቱ ኔጌቲቭ ኤ ማለት እቺ ዜሮ ነች። የረስት ፖዚሽን ወር ኢኩሊብሪየም ነው ዜሮ ያለበት። ኤ ደግሞ ወደ ፖዚቲቭ ኤክስ ዳይሬክሽን ሄዷል ማለት ነው። ይሄኛው ደግሞ ኤክስ ኢኳልስ ቱ ኔጌቲቭ ኤ ማለት ደግሞ ወደ ኔጌቲቭ ኤክስ ዳይሬክሽን ሄዷል ማለት ነው። ስለዚህ እቺ ዜሮ ነች። አሁን የምንጫወተው ከዜሮ የተነሳ ነው ማለት ነው። አሁን እዚህ ጋር እንትን የምንለው በደንብ አድርጎ የምንሰራው ኦኬ። ስለዚህ the force you apply the force towards the positive x direction and the returning force pulls you against from the positive x direction toward the rest position or the equilibrium position or it may be to the negative direction of the x ሊሆን ይችላል ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩት ኤክስ ምንድነው እንትነው ሪስቶሪንግ ፎርስ ወይም ፎርሱ ምንድነው ከፍተኛ ነው። እዚህ ጋር ወደዚህ ነው አቅጣጫው እየሄደ ያለው አይደል? ለምንድን ነው ወደዚህ አቅጣጫው እየሄደ ያለው? ምክንያቱም አሁን የምናየው ዋን ፉል ሳይክል ነው የምናየው። ምክንያቱም ይሄ ስፕሪንግ እዚህ ጋር ስፕሪንጉ እንደዚህ የሚሳበው ስፕሪንግ ወደዚህ ስባችሁት ስትለቁት ወደዚህ ይመጣል። ከዛ በራሱ ጊዜ ወደዚህ ይሄዳል። ረስት ፖዚሽን እስከሚሄድ ድረስ ሁለቴ ይመለሳል። እሷን አንዷን ሳይክል ነው በአራት ተንትኖ የሚያሳያችሁ። እዚህ ጋር ለምሳሌ ይሄ መጀመሪያ ላይ የመጀመሪያው ስስቡት ነው ስባችሁት አለቀ። የሚሳበው ፖይንት አለቀ። ረስት ፖዚሽን ነው ያለው ቬሎሲቲ ዜሮ የሚሆንበት። እንደገና ደግሞ እንደሳባችሁት ከዚህ ጋር ደግሞ ወዴት ሊመጣ ነው? ይሄ በቃ ይሄ ቀጣዩ ከኤ የተነሳ ነው። የቢ ሌላ ኮንሴፕት እንዳይመስላችሁ። ኦኬ ዶንኪን ኮንፊዥን እዚህ ጋር ኮንፊዝ መሆን የለባችሁም። ኦኬ እዚህ ጋር እንደዚህ ከሆነ ይሄ ይኸው ከዚህ ቬሎሲቲው መጨረሻ ፖይንት ሲደርስ ነው ያ ስትሬች አድርጋችሁ ሲጨርስ ቬሎሲቲ ዜሮ ይሆናል። ፎርሱ ግን እንደወጠራችሁ ነው ማለት ከፍተኛው ፎርስ አለ ማለት ነው። ሪስቶሪንግ ፎርስ ዜን ወደዚህ ሲመለስ ይሄ ከዚህ ያ ማለት ከፖዚቲቭ ኤክስ አክሲስ ወደዚህ ሲመለስ ወደ ኢኩሊብሪየም ኤክስ ኢኳልስ ቱ ዜሮ ወደ ሆነችበት ሲመለስ ቬሎሲቲው በጣም ፈጣን ነው። ለምንድን ነው? ኃይለኛ ሙቭመንት አለ ማለት ስፕሪንጉ በጣም ወደዚህ ሲመለስ ከፍተኛ ነው ማለት ተወጥሮ ስለነበረ። ፎርሱ ግን ምንድነው? እዚህ ጋር ዜሮ ነው የሚሆነው። ለምንድን ነው ፎርስ ዜሮ የሚሆነው? ምንም እንትን የሚለው ነገር የለም። ምክንያቱም ቬሎሲቲ ወደዚህ የመጣ ነው። ምንም ሪስቶሪንግ ፎርስ በራሱ ጊዜ ምን ያደርጋል ማለት ነው? እዚህ ጋር ዜሮ ይሆናል ማለት ነው። ለምን? ቬሎሲቲው ኦልሬዲ ወደ ምን ላይ ነው ያለው? ኢኩሊብሪየም ፖዚሽን ላይ ስላለ ማለት ነው። ወይ እዚህ ጋር ላሳያችሁ። ይሄው ኢኩሊብሪየም ፖዚሽን ፖይንቶችን ስናይ የበለጠ ግልጽ ይሆንላችኋል። ላይ የተጻፉት መጀመሪያ እንየው ብዬ ሶ እዚህ ጋር አደረጋችሁት አይደል? ከዚህ እዚህ ጋር መጣ። እዚህ ጋር ምንድን ነበር? ቬሎሲቲ ዜሮ ነበር። ፎርሱ ከፍተኛ ነበር። ምክንያቱም ፎርሱ ወደ ኋላ እየሳባችን ስለነበረ፣ ቬሎሲቲው ደግሞ ስለቆመ ያ ማለት ከፍተኛ ፖይንት ስለደረሰ፣ ከዛ ደግሞ ቬሎሲቲው ከቆመበት ቦታ ደግሞ ወደ ኢኩሊብሪየም ወይም ኤክስ ኢኳልስ ቱ ዜሮ ወደ ሆነበት ቦታ ሲመለስ ፎርሱ ዜሮ ነው፣ ቬሎሲቲ ደግሞ ማክሲመም ነው እንላለን። ከዛ ይሄን ደግሞ ያልፋል። ወደ ኔጌቲቭ ኤክስ ዳይሬክሽን ሲሄድ ደግሞ ይቺ ከዚህ ጋር መጀመሪያ ላይ ከዚህ ወደዚህ መጣ፣ እንደዚህ ከዚህ እንደዚህ መጣ፣ ከዚያ ደግሞ እንደዚህ መጣ፣ ዜን እንደዚህ መጣ። ይሄ እንግዲህ እንደዚህ ነው የሚንቀሳቀሰው። ዜን ወደ ሲመጣ ደግሞ ቬሎሲቲ ምንድነው ማለት ነው? አሁን ደግሞ ዜሮ ነው። ለምንድን ነው ዜሮ የሆነው? ምክንያቱም እዚህ ጋር ኮምፕረሲቭ ፎርስ ላይ ደርሶ በቃው ሊመለስ ነው ወደኋላ ደግሞ። አሁን እንግዲህ ዋን ሳይክል ነው እያየን ያለው አንድ ፔሪየድ እስከሚሞላ ማለት ነው። አንድ ፔሪየድ እስከሚሞላ ድረስ ነው ያሁን ይችን አራቷን ፕሮሰስ ሁሉ እያየን ያለ ነው። ሰው እዚህ ጋር ይሄ እዚህ ጋር ከዚህ ተነሳ ብለናል። ከዚህ ተነሳ ወደዚህ ሄደ። እንደገና ደግሞ አልፎ ወደ ኔጌቲቭ ኤክስ ዳይሬክሽን ሄደ። ምክንያቱም ይቺ ኢኩሊብሪየም ነች። ከዚያ ወደዚህ ከሄደ ኔጌቲቭ ነው ማለት ነው። ዜን እዚህ ጋር ከዚህ ከፖዚቲቭ ዜሮ ከኤክስ ዜሮ
ተነስቶ ወደዚህ ከሄደ ኔጌቲቭ ነው አይደለ? በስተግራ ያለው ወይም ወደ ኔጌቲቭ ኤክስ ዳይሬክሽን ያለው ሶ ቬሎሲቲ ምንድነው? ዜሮ ነው። ምክንያቱም እዚህ ጋር ይቆማል። ወደ ኋላ ለመመለስ ሲፈልግ እዚህ ጋር ኮምፕሬሽን ፎርስ ሲፈቃው ለመመለስ ሲፈልግ ይሄኛው በጣም ሲያጨናነቀው ለመመለስ ሲፈልግ ቆም ይላል። ቆም የሚልበት ቬሎሲቲ የለም ማለት ነው። ቬሎሲቲ የለም ማለት ነው። ባይ ዘ ዌይ ዶንት ጌት ኮንፊውዝድ ሂር ቢኮዝ ምን ሊመስላችሁ ይችላል እዚህ ጋር እንዴት ቬሎሲቲ ዜሮ ሆኖ ፎርስ እንዴት ከፍተኛ ይሆናል ልትሉ ትችላላችሁ። አኮርዲንግ ቱ ኒውተን ሰከንድ ኦፍ ሞሽን ግን ከዛ ጋር የሚያዝ ነገር አይደለም። አኮርዲንግ ቱ ኒውተን ሰከንድ ኦፍ ሞሽን ምንድን ነበር? ፎርስ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነበር አይደለ? አክሰለሬሽን ካለ ምን አለ? ፎርስ አለ። ያ ማለት አክሰለሬሽን ምን አለ ማለት ነው? ቬሎሲቲ ካለ አክሰለሬሽን አለ። ያ ማለት ቬሎሲቲ ዜሮ ከሆነ አክሰለሬሽን ዜሮ ይሆናል። ስለዚህ ፎርስ ዜሮ ይሆናል። ለምንድን ነው ቬሎሲቲ ማክሲመም ከሆነ አክሰለሬሽን ማክሲመም ይሆናል? ለምን ፎርስ ዜሮ ሆነ ብላችሁ እንትነቱ በጣም የተለያየ ነው ከዛኛው ኮንሴፕት ጋር። ምክንያቱም አክሰለሬሽን እና ቬሎሲቲ ሁልጊዜ ዲፔንደንት ሊሆኑ አይችሉም። ኦኬ አሁን እዚህ ጋር የምታዩት ፖይንት ያንን በቃ እዚያ ጋር አታገናኙት ለማለት ነው። ለምሳሌ እዚህ ጋር ይሄኛው እዚህ ጋር አለ አይደለ? ወደዚህ ለመመለስ ሲፈልግ ይሄ ምኑ እዚህ ጋር ማለት ነው እና የወጠራችሁበት ማለት ነው። ስለዚህ እዚህ ጋር ለመመለስ ሲፈልግ ቬሎሲቲው ዜሮ ነው የሚሆነው። ፎርስ ደግሞ ከፍተኛ ይሆናል ማለት ነው። ወደ ፖዚቲቭ ኤክስ ነው አክት የሚያደርገው። ኦኬ ከዛ ተነሶስ ወደዚህ ሲሄድ ደግሞ ፎርሱ ዜሮ ይሆናል። ምክንያቱም ፎርስ የለም እዚህ ጋር። ቬሎሲቲው ግን ከፍተኛ ይሆናል ማለት ነው። ከፍተኛ ይሆናል። ኦኬ ሶ መጨረሻ ላይ አንድ ፉል ሳይክል ሞላ ማለት አንድ ሙሉ ሳይክል ወይም ፒሪየድ ሞላ። ሲሞላ ቬሎሲቲ ምን ይመጣል ማለት ነው? ዜሮ ይመጣል ማለት ነው። እዚህ ዜሮ ይመጣል። ፎርሱ ደግሞ ወደዚህ ይታገሏል፣ ከፍተኛ ይሆናል ማለት ነው። ስለዚህ በአጠቃላይ እነዚህን ነው ያየ ነው። አሁን ወደ ኋላ ልመልሳችሁና ኦኬ አራቱን ፖይንቶች እናያለን። በቃ እነዚህን ካያችሁ በጣም ቀላል ናቸው። የመጀመሪያው ፖይንት ምን ይላል? the mass is at rest። ቅድም ያሳያችሁ ማሱ at rest ሲሆን and ምክንያቱም የተሳበው ኦብጀክት at rest ሲሆን its maximum positive values of x ነው። yes ስባችሁት መጨረሻ ላይ maximum positive values of x ያ ማለት ካልተበጠሰ በስተቀር ሽቦ ካልተሰበረ ወይም ካልተበጠሰ በስተቀር ከፍተኛ ላይ ይደርሳል አይደል? አለሳብ የሚልበት ደረጃ እዛ ቦታ ሲደርስ ለምሳሌ ግልጽ እንዲሆንላችሁ አሁንም ደግሜ ላሳያችሁ። ለምሳሌ እንዲህ ተለጥጧል አይደል? በቃ እንደዚህ ለጠጣችሁት የከፍተኛ ነው። በቃ ከዚህ በላይ መሄድ አይችልም። እዚህ ጋር ሲደርስ ምንድነው የሚለው? ስፒዱ ምንድነው የሚለው? ስፒዱ ምንድነው? እዚህ ጋር ዜሮ ነው የሚሆነው። ቬሎሲቲ ዜሮ ነው። ለምንድን ነው ዜሮ የሚሆነው? ምክንያቱም በቃ አይንቀሳቀስም፣ ቆሟል። ኦኬ ዲስፕሌስመንቱ ማክሲመም ስለደረሰ ዜሮ ይሆናል። ፎርሱስ በጣም ከፍተኛ ነው የሚሆነው፣ ምክንያቱም እናንተ ወደ ኋላ ለመመለስ ይታገላል። ቢ ላይስ ምን እናያለን? the mass is at equilibrium position of the spring። ኢኩሊብሪየም ፖዚሽን ያ ማለት ምን ማለት ነው? አልተሳበም ወይም አልተጨመቀም ወይም ኤክስፓንድ አልተደረገም። here the speed has its maximum velocity ነው፣ ምክንያቱም ከፍተኛ ቬሎሲቲ ያለው ማለት ነው። እዚህ ጋር the force exerted by the spring is ዜሮ ይሆናል ማለት ነው። ፎርስ ደግሞ ዜሮ ነው፣ ምክንያቱም ምንም አይነት ፎርስ አፕላይ አልተደረገም። ኢኩሊብሪየም ፖዚሽን ላይ ስለሆነ በቃ አልተነካካም፣ ተቀምጧል ማለት ነው። ኦኬ ሲ ላይ ስናይ ቅድም ካየነው ስዕል ጋር ነው አሁን የምናወራው። the mass is at its maximum displacement in the negative x direction the velocity is zero። ቬሎሲቲ ምንድነው? ዜሮ ነው። the mass is at its maximum displacement ሲሆን ደግሞ ማሱ ከፍተኛ ዲስፕሌስመንት ሲሆን in the negative x direction። ቅድም ፖዚቲቭ ላይ ነበር ያየው እዚህ ጋር ማለት ነው። እዚህ ጋር ምንድነው ያየነው? ፖዚቲቭ ላይ ነበር። አሁን ደግሞ ኔጌቲቭ ማክሲመም ዲስፕሌስመንት ሲሆን ፎርሱ ምንድነው? ከፍተኛ ነው። ይኸው ዘራቱ ማክሲመም ማግኒቲዩድ ምን ፎርሱ ከፍተኛ ነው፣ ቬሎሲቲ ግን ዜሮ ነው ማለት ነው። ምክንያቱም እንደ ቅድሙ ወደዚህ ተለጥጧል። ደግሞ ወደዚህ ተለጠጠ እዚህ ጋር ማክሲመም ሲሆን ፎርሱ ወደዚህ ይስባል፣ ይገፋል። እንትኑ ደግሞ እዚህ ጋር ቬሎሲቲ ዜሮ ነው ስለሚቆም። ኦኬ ዲሌይስ the mass is the equilibrium position of the spring, zero force acting on it and maximum speed። ኦኬ ማሱ ምንድነው? እዚህ ጋር the mass is at equilibrium position ላይ ሲሆን with zero force acting on and maximum speed ተመሳሳይ ነው። በቃ አሁን ምንድነው
መጀመሪያ ላይ ለምሳሌ ማያያዝ አለባችሁ ኮንሴፕቶችን ለመያዝ እንዲመቻችሁ። የኤ እና የሲ ይለያያል፣ ግን ኦፖዚት አድርጋችሁ መያዝ ትችላላችሁ። ምክንያቱም የኤ እዚህ ጋር እንትን አለ እንበል፣ የኤ ወደዚህ ነው የተሳበው፣ የሲ ላይ ደግሞ ወደዚህ ነው የተገፋው። ኦኬ ወደዚህ ተሳበ የኤ ወደዚህ ተገፋ። በቃ የኤና የስም በዚህ ትዛላችሁ ማለት ነው። የቢና የዲ ደግሞ ላሳያችሁ። የቢና የዲ ደግሞ ቢ ረስት ፖዚሽን ነው ሁለቱ ረስት ፖዚሽን ላይ ሆኖ ግን የሚለያያቸው ነገር ምንድን ነው? እዚህ ጋር ፎርሱ እዚህ ጋር ያለው ፎርስ እንደዚህ ነው። ይሄ ስፕሪንግ ነው። ወደዚህ ሲሳብ የነበረው ምንድን ነው? ኢኩሊብሪየም ፖዚሽን መጥቷል። ወደዚህ ነው የመጣው። ወደዚህ ከተሳበ በኋላ ወደ ፖዚቲቭ ኤክስ ከተሳበ በኋላ ሲለቁት ወደ ዜሮ መጣ። ግን ደግሞ ይሄ ማን ነው? የቢ ኮንሴፕት ነው። እንደገና ግን ደግሞ ከዚህ ተመልሶ ወደ ኔጌቲቭ ኤክስ ዳይሬክሽን ከሄደ በኋላ ወደዚህ ተመልሶ ሲሄድ ወደ ረስት ፖዚሽን ኢኩሊብሪየም ፖዚሽን ሲሄድ የዲን ይወክልናል ማለት ነው። በቃ ይህንን መያዝ ትችላላችሁ። ይህን ቅድም ያሳያችሁ ነው። በዚህ አይነት መንገድ መያዝ ትችላላችሁ። ለምሳሌ ኢ ላይ ያለው ኮንሴፕትም አለ። the mass has complete one cycle of its oscillation about x equals to 0 እዚህ ጋር ሲደርስ the period of an object mass attached to the spring of the spring constant k is given by ፎርሙላው ይሄን ይመስላል። t which is equals to 2 pi በባለፈው ፓርቷ ላይ ይሄንን ፕሩፍ አድርጌላችኋለሁ እንዴት እንደመጣ ፎርሙላው። እሱን ተመልሳችሁ ማየት ትችላላችሁ ፓርት 3 ላይ ኦቨር ኬ የማን ፎርሙላ ነው? የፔሪድ ፎርሙላ ነው። የፔሪድ ፎርሙላ ምናል t which is equals to k 2 pi under radical m over k ለማን ሶልቭ እናደርጋውን? ለምሳሌ ከፈለጋችሁ ለኤም ሶልቭ ማድረግ እንችላለን። ለኤም ሶልቭ ስናደርግ ክሪክሮስ እናደርገው። ያ ማለት ምን ማለት ነው? ሩት ኬ ሲባዛ ፔሪድ ኢኳልስ ቱ 2 ፓይ አንደር ራዲካል ኤም ወይም ማሱ ማለት ነው። ማስ ስላለ ስለዚህ ለማን ነው ለድራይቭ እያደረግን ያለ ነው? ለማስ ነው። ኦቨር 2 ፓይ ይሄን በዚህ ታጠፉና አንደር ራዲካል ማስ ወይም ሩት ማስ ኢኳልስ ቱ ኬ ሲባዛ ፔሪድ ኦቨር 2 ፓይ ይሆናል ማለት ነው። ቦት ሳይድ ስኮር አስገቡት። ይሄንን ማስን ብቻውን ለማስቀረት ቦት ሳይድ ይሄን ሁሉንም ስኩዌር ታደርጉታላችሁ ማለት ነው። ዜን ይሄ የጠፈልናል። ይችኛው ይችን ታጠፋና ሌሎቹ ግን ታበዛለች። ዜን ኤም which is equals to ምን ይሆናል ማለት ነው? ኬ ታይምስ ቲ ስኩዌር ኦቨር 2 ፓይ ዘ ሆል ስኩዌር። ይህችን እንዴት አድርጋችሁ ራይት ማድረግ ትችላላችሁ? እዚህ ጋር ኤም which is equals to ኬ ታይምስ ቲ ኦቨር 2 ፓይ ይችኛዋ የጋራ ስኩዌር ስለሚሆን በጋራ ስኩዌር እንደዚህ ማድረግ ትችላላችሁ። አይዘር ደግሞ ይሄኛውን መጠቀም ትችላላችሁ ማለት ነው። በቃ ለማስ ሶልቭ አደረግን ማለት ነው። ወይም ይችኛውን ፎርሙላ መያዝ ትችላላችሁ። ሲምፕሊ በዚህ አይነት መንገድ ለኬም ሶልቭ ማድረግ ትችላላችሁ። በራሳችሁ ድራይቭ አድርጉት። ኤግዛምፕል ነው የምንሰራው አሁን 6.3 a block of mass given እናውጣ given mass which is equals to 2 kilograms ሰጥቶናል is connected to the free end of the spring with a spring constant k which is equals to 200 newton meter. compute the period of the block. period ቀጥታ ፎርሙላውን ፕላግ ማድረግ ነው። እዚህ ጋር equals to 2 pi sorry እዚህ ጋር እንዲለያችሁ 2 pi under radical እዚህ ጋር ምን አለ ማለት ነው? m over k ነው። ይሄ ሩቱ ለሁለቱም ስለሆነ ዜን እዚህ ጋር ቫልዩን ሰብስቲቱት ማድረግ ነው። when you substitute the value 2 pi ይታወቃል times 3.14 under radical ማሱስ 2 ሲካፈል ኬስ 200 ኦኬ 200 ስታረጉት እዚህ ጋር ፔሪድ which is equals to ይሄንን አብዙት 2 under radical 2 over 200ኛ በ2 1 በ2 ስንት ማለት ነው? የኛው ስንት ማለት ነው? 1 over
100 ይመጣል ማለት ነው። 1/100 ማለት ደግሞ ምን ማለት ነው ስታካፍሉት? ኦኬ ታይምስ ኢኳልስ ቱ 2 ታይምስ 3.14 ሲባዛ 0.01 ይመጣል ማለት ነው። 0.01 1/100 ዜን 0.01 0.1 ይወጣል ማለት 2 ታይምስ 3.14 ምን ማለት ነው? ይሄ ማለት ምን ማለት ነው? ወይም በሌላ አባባል አንደር ራዲካል 1/100 ሚንስ 10 ዘ ፓወር ኦፍ -2 ሶሪ 10 ዘ ፓወር ኦፍ ነው እዚህ ጋር 10 ዘ ፓወር ኦፍ -2 ነው። ያ ማለት ወደ ኋላ 2 ፖይንት ስትሄዱ 1 1 2 እዚህ ጋር 0.01 ዜን ይችኛዋ 0.1 ሆኖ ይመጣል ማለት ሲባዛ 0.1 ይህንን ማባዛት ነው ቀጥታ በቃ ታይም ፔሪዱን ለማግኘት በዚህ አይነት መንገድ መፈለግ ትችላላችሁ። ዜን ቫሊው መጨረሻ ላይ ይሄው በቀጥታ እንደዚህ ነው የሚሰራው። እዚህ ጋር መጨረሻ ፓይን ኦኬ ፓይን ሳይተካ እዚህ ጋር ፓይን ሳይተካ ነው የሰራው ፓይ ኦቨር 5 ሰከንድ ይሄ ፔሪድ ነው። ስለዚህ በዚህ አይነት መንገድ መፈለግ ትችላላችሁ ማለት ነው። በጣም ቀላል ነው። ኦኬ ተማሪዎች እንግዲህ በዛሬው ቪዲዮን ካየን ይበቃናል። ግን ቪዲዮውን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ በድጋሚ። ስለዚህ በዛሬው ቪዲዮን አይተናል። በፓርት 5 እስከምንገናኝ መልካም ቀን። አመሰግናለሁ ስለተመለከታችሁ።